ሰላም ጤና ይስጥልን የተከበራችሁ እና የተወዳችሁ ውድ የኦሮሚያ ሚዲያ ኔትወርክ አድማጭ ተመልካቾች ዕለታዊ አማርኛ ዜና ሰዓቱ ላይ ደርሰናል። ዜናውን የምነግራችሁ ነስረዲን ሁሴን ነኝ። አብራችሁን ቆዩ። ድርቅ በኢትዮጵያ 1.5 ሚሊዮን የቤት እንስሳትን መግደሉ ተነገረ። አያሌ ሰዎች በኢትዮጵያና ሶማሊያ በድርቅ ምክንያት ለከፋ ችግር ተዳርገዋል ነው የተባለው። ተጨማሪ ዘገባ አለን። የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ በትናንትናው ዕለት ባወጣው መረጃ በኦሮሚያ ብቻ 3.5 ሚሊዮን ሰዎች በድርቅ መጎዳታቸውን ገልጿል። በድርቁ ምክንያት በሶማሊያና ኢትዮጵያ 845,000 ሰዎች መፈናቀላቸውም ተገልጿል። የመንግስታቱ ድርጅት ዋና ጸሐፊ ቃል አቀባይ ስቲፈን ጁሪክ ከአጋሮቻችን ጋር በመሆን የእርዳታ መጠኑን ከፍ ለማድረግ ሞክረናል ብለዋል። እስካሁን ለ2.7 ሚሊዮን ሰዎች የምግብ እርዳታ እንደተደረገላቸውም ቃል አቀባይ ተናግረዋል። ወደ ኢትዮጵያ ከ120 ሜትሪክ ቶን በላይ የመድኃኒትና ሌሎች አቅርቦት መላኩንም ስቲፈን ጁሪክ ተናግረዋል። በሶማሊያ 4.5 ሚሊዮን ሰዎች በድርቁ መጎዳታቸውም ተገልጿል። በአገሪቱ 670,000 ሰዎች መፈናቀላቸውንና 1.4 ሚሊዮን የሚሆኑ ህጻናት ለአስከፊ የተመጣጠነ ምግብ እጥረት ሊጋለጡ እንደሚችሉም ተነግሯል። ለጋሾች እርዳታ እያደረጉ ቢሆንም አሁንም ተጨማሪ እርዳታ ያስፈልጋልም ተብሏል። በሶማሊያ ብቻ 1.5 ቢሊዮን ዶላር የሚያስፈልግ ሲሆን እስካሁን 3.3 በመቶ ብቻ መገኘቱም ታውቋል። ድርጅቱ እንደሚለው ለጋሹ ዓለም ትኩረቱን በዩክሬን ጦርነት ላይ በማድረጉ እርዳታ ፈላጊው ህዝብ ለከፋ ችግር እንዳይጋለጥ ስጋት ተፈጥሯል። በኦሮሚያ ያለው ሰብአዊ ቀውስ እንዲቆም በማህበራዊ ሚዲያ ዘመቻ ተጠየቀ። በማህበራዊ ሚዲያ የተደረገው ዘመቻ ተሳታፊዎቹ በተለያዩ የኦሮሚያ አካባቢዎች የኦሮሞ ተወላጆች ቤትና እርሻ በብልጽግናና በአማራ ኃይሎች በመቃጠሉ እንዲሁም ንብረታቸው በመዘረፉ በርካታ ሰዎች ለሰው ሰራሽ ረሃብ መጋለጣቸውን ተናግረዋል። አክለውም የብልጽግና ስርዓት በጅምላ ማስራብን ኦሮሚያ ውስጥ እንደ ጦር መሳሪያ እየተጠቀመው ነው ብለዋል። ይህም በሚሊዮን የሚቆጠሩ ሰዎችን ህይወት አደጋ ላይ እንደጣለ ገልጸዋል። በመሆኑም የዓለም ምግብ ፕሮግራም ድርጅት በምግብና ውሃ እጥረት እየተጎዱ ላሉ ወገኖች አስቸኳይ ድጋፍ እንዲያደርግም ጠይቀዋል። ከዚህም በላይ የጸጥታ ኃይሎች ለኦሮሚያ የሚደረገውን የሰብአዊ ድጋፍ እንዲስተጓጎል እያደረጉ ስላሉት እርምጃ ተሳታፊዎቹ ኮንነዋል። ይህም በሰብአዊነት ላይ የሚፈጸም ወንጀል በመሆኑ ዓለም አቀፍ ማህበረሰብ ችግሩን ለመፍታት የበኩሉን ድርሻ እንዲወጣ ጥሪ አቅርበዋል። በኦሮሚያ ከሰው ሰራሽ ረሃብ በተጨማሪ በርካታ ሰዎች በዝናብ እጥረት ምክንያት በተከሰተ ድርቅ ለረሃብና ውሃ ጥም መጋለጣቸው ከዚህ ቀደም መዘገቡ ይታወሳል። በፊንፊኔ ዩኒቨርሲቲ በተማሪዎች ዶርምና ቤተ መጻሕፍት በተደረጉ ፍተሻዎች የስለት መሳሪያዎች መገኘታቸው ተሰማ። ባለፈው ሳምንት የተፈጠረው የጸጥታ ስጋት እንደቀጠለ ነው ተብሏል። በዩኒቨርሲቲው ከፍተኛ የጸጥታ ኃይል መስፈሩም ተነግሯል። ዝርዝር አለን። በፊንፊኔ ዩኒቨርሲቲ የተፈጠረው ችግር አሁንም መፍትሄ አለማግኘቱን ተማሪዎች ተናገሩ። ባለፈው ሳምንት መጨረሻ በዩኒቨርሲቲ ኦሮሞ ማንነት ላይ ያነጣጠረ ድርጊት መፈጸሙ ውጥረትን አስከትሏል። በዩኒቨርሲቲው 6 ኪሎ ካምፓስ የኦሮሞ ተማሪዎች የተቃውሞ ሰልፍ ያካሄዱ ሲሆን አሁንም ውጥረቱ እንደቀጠለ ነው። ተማሪዎቹ ሰልፍ ማድረጋቸውን ተከትሎ የዩኒቨርሲቲውና የጸጥታ ኃይሉ አጥፊዎችን ይዘን አስፈላጊውን እርምት እንወስዳለን የሚል ምላሽ ሰጥተው ነበር። ኦሮሚያ ሚዲያ ኔትወርክ ያነጋገራቸው ተማሪዎች እንዳሉት ዩኒቨርሲቲው በቅጥር ግቢ ውስጥ ብሔርና ብሔረሰቦችን የሚያጋጩ የድሮ ንጉሶችን የያዙ አልባሳትና አርማዎችን ይዞ መገኘት የተከለከለ መሆኑን የሚገልጽ ማስታወቂያም ለጥፎ ነበር። ነገር ግን በዩኒቨርሲቲው ብጥብጥን ማንሳት የሚፈልጉ ቡድኖች ከድሮ በበለጠ የተለያዩ በትምከት የተሞላ ጽሑፎች የተጻፈባቸው አልባሳትን በመልበስና በመሰብሰብ ከኦሮሞ ተማሪዎች ጋር ግጭት መከሰቱን ተማሪዎቹ ገልጸዋል። ግጭቱን ተከትሎ የፌዴራልና የፊንፊኔ ከተማ የጸጥታ ኃይሎች በብዛት ወደ ዩኒቨርሲቲ መግባታቸው ተነግሯል። በዩኒቨርሲቲው የጸጥታ ኃይሎች ባደረጉት ፍተሻ በእነኚህ ተማሪዎች ዶርም እንዲሁም በቤተ መጻሕፍት ጭምር የስለት መሳሪያዎች መገኘቱን ተማሪዎቹ ገልጸዋል። በተጨማሪም እነኚህ ተማሪዎች አንማርም የሚል አድማ መጀመራቸውን ስማቸውን ለደህንነታቸው ሲሉ ያልገለጹ ተማሪዎች ተናግረዋል። ይህ ሁሉ ትንኮሳ እኛ ስሜታዊ ሆነን ምላሽ እንድንሰጥ ነው የሚሉት የኦሮሞ ተማሪዎች በተቻለ መጠን መብታችንን በሰላማዊ መንገድ አስከብረን ትምህርታችንን ለማስቀደም እየሞከርን ነው ብለዋል። ያም ሆኖ ግን የዩኒቨርሲቲው አስተዳደር የኦሮሞ ተማሪዎችን በአሉታዊ መንገድ ይመለከታል ብለዋል አስተያየት ሰጪ ተማሪዎች። የዩኒቨርሲቲው አስተዳደር ችግር ፈጣሪዎቹን ደግሞ እንደ መፍትሄ አካል ነው የሚመለከታቸው ይላሉ። ዩኒቨርሲቲው በተደጋጋሚ እነሱን በመሰብሰብ የሚያወያይ በመሆኑ ስጋት ፈጥሮብናል ይላሉ። የኦሮሞ ተማሪዎች ከቀናት በፊት ባደረጉት የተቃውሞ ሰልፍ የዩኒቨርሲቲው አስተዳደር ኦሮሞን ወደ ጎን የገፋ ነው ማለታቸው ይታወሳል። ላለፉት 2 ቀናት በዩኒቨርሲቲው የመማር ማስተማር ሂደት ተቋርጦ እንደሚገኝ ተማሪዎቹ አክለው ገልጸዋል።
የኦሮሞ ነጻነት ሰራዊት ኦሮሚያ ውስጥ እየተፈጸሙ ወንጀሎችን በገለልተኛ ወገን እንዲጣሩ ጥሪ ያቀረበ። የኦሮሞ ነጻነት ሰራዊት ጉዳዩን አስመልክቶ መግለጫ ሰጥቷል። ጫልቱ ተፈው ዝርዝሩ እንደሚከተለው ታቀርባለች። የኦሮሞ ነጻነት ሰራዊት በመግለጫው ኦሮሚያ ውስጥ የተፈጸሙት ወንጀሎችን አስመልክቶ መንግስት የስም ማጥፋት ዘመቻዎች እያካሄደ ነው ብለዋል። ሰራዊቱ የሚታገለው ከጨቋኝ ስርዓት ጋር እንጂ ከግለሰቦች ወይም ከማንም ህዝብ ጋር እንዳልሆነ ገልጸዋል። ከዚህም በላይ ሰራዊቱ የህይወት መስዋዕትነት ጭምር እየከፈለ ኦሮሚያን ቤቴ ብለው የሚኖሩ ንጹሃን ኦሮሞ ያልሆኑ ሰላማዊ ዜጎችን ህልውና እየጠበቀ እንደሚገኝም አብራርተዋል። እውነታው ይህ ሆኖ ሳለ ግን ኦሮሚያ ውስጥ የሚፈጸሙ ጥቃቶች ኦሮሞ ነጻነት ሰራዊት ላይ ሲሳበቡ ቆይቷል ብሏል። የኦሮሞ ነጻነት ሰራዊት በመግለጫው ለዚህም በማሳያነት በከረዩ አባገዳዎች ላይ ሰው ጥቃት በቅድሚያ የኦሮሞ ነጻነት ሰራዊት ተጠያቂ ሲደረግ ቢቆይም ኋላ ላይ ጥቃት ፈጻሚዎቹ የብልጽግና የጸጥታ ኃይሎች መሆናቸው መጋለጡን አስታውሰዋል። አክሎም አሁን ያለው ትልቁ ችግር በኦሮሚያ ውስጥ የተፈጸሙት ወንጀሎች በታማኝና ገለልተኛ ሶስተኛ አካል አለመረጋገጥ ነው ብለዋል። በመሆኑም ኦሮሚያ ውስጥ ተፈጸሙ የተባሉት አሰቃቂ ወንጀሎች በገለልተኛ አካል እንዲጣሩና ወንጀለኞቹ በህግ እንዲጠየቁ ጥሪውን አቅርበዋል። በተጨማሪም ይህንን ገለልተኛ ምርመራ ለመደገፍ የኦሮሞ ነጻነት ሰራዊት በኦሮሚያ ውስጥ የሚፈጸሙ የንጹሃን ጭፍጨፋዎች በብልጽግና ኃይሎች በቀጥታና በተዘዋዋሪ የሚፈጸሙ መሆናቸውን ለማጋለጥ የተጠናቀረ የቪዲዮ የድምጽና ሌሎች መረጃዎችን መልቀቅ እንደሚጀምርም ገልጿል። የኦሮሞ ነጻነት ሰራዊት ተፈጸሙ የተባሉት አሰቃቂ ወንጀሎች በገለልተኛ አካላት እንዲጣሩ ከዚህ በፊትም መጠየቁ ይታወሳል። እንዲሁም ዓለም አቀፉ ማህበረሰብ የብልጽግና አገዛዝ ኦሮሚያን ለዓለም አቀፉ ሚዲያ ክፍት እንዲያደርግ ጫና እንዲያሳድርም ጠይቋል። በተያያዘ ዜና የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ኦዳ ተርቢ የአስቸኳይ ጊዜ አዋጁ ተነሳ ቢባልም ኦሮሚያ ውስጥ የሚፈጸመው ጥቃት ተባብሶ ቀጥሏል ብለዋል። የአስቸኳይ ጊዜ አዋጁ ተነሳ የተባለው የብልጽግና አገዛዝ ከዓለም አቀፉ ማህበረሰብ ጋር ያለውን የሻከረ ግንኙነት ለማሻሻል ነው ብለዋል። ይሁን እንጂ በተግባር በኦሮሚያም ሆነ በሌሎች አካባቢዎች በብልጽግና ኃይሎች የሚፈጸሙ ግድያዎች፣ የማሰቃየት ተግባሮችና ከእስር ማዘዣ ውጪ የሚፈጸሙ ስርዓቶች መቀጠላቸውንም ገልጸዋል። በመጨረሻም የውጭ ዜና የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ አገራቸው ዩክሬን ከዚህ በኋላ የኔቶ አባል የመሆን ፍላጎት የላትም አሉ። ባለፈው ሰኞ ከኤቢሲ ኒውስ ጋር በነበራቸው ቆይታ ፕሬዝዳንቱ ተንበርክካ የምትለምን አገር ፕሬዝዳንት መሪ መሆን እንደማይፈልጉ መናገራቸውን አጃንስ ፍራንስ ፕሬስ ዘግቧል። ዩክሬን በራሺያ ለመወጋቷ ዋነኛው ምክንያት ከኔቶ ጋር የፈጠረችው ጥብቅ ግንኙነት መሆኑ ሲነገር ቆይቷል። የመገንጠል ጥያቄ ያቀረቡ የአገሪቱ ክፍሎችን በተመለከተ ድርድርን መሰረት ያደረገ ስምምነት ለማድረግ ዝግጁ ነን ብለዋል። ራሺያ በበኩሏ ሲቪሎች መውጣት እንዲችሉ በማለት በተወሰኑ አካባቢዎች የተኩስ አቁም ማድረጓ በትናንትናው ዕለት አስታውቃለች። ይህ በዚህ እንዳለ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እና የዩክሬን አቻቸው ዲሚትሮቭ ኩሌብ ለሰላም ንግግር ቱርክ ተገኝተዋል። የተከበራችሁና የተወዳችሁ ውድ አድማጭ ተመልካቾቻችን ዕለታዊ ዜናችንን በዚህ ጨርሰናል። ዜናውን ስነግራችሁ የቆየሁት ነስሩዲን ሁሴን ነኝ። ከቀሪ የኦሮሚያ ሚዲያ ኔትወርክ ፕሮግራሞች ጋር መልካሙን ሁሉ ተመኘን። ሰላም